ሰላም ጥሩ ወደ መጣችበት ሀገር በሰላም እንድትሄድ ንገሪያት። ለነገሩ ልክ ነህ። ከልጆቹ ጋር በፍጹም ልትስማማ አልቻለችም። በሰላም ወደ መጣችበት ብትመለስ ሳይሻል አይቀርም። አዎ ማርቲ፣ እንደዛ ነው የሚሻለው። ቤቱንም እያስተካከልኩት ነው። በሚቀጥለው ሳምንት ውስጥ ወደዛኛው ቤት እንዘዋወራለን። አይ ጥሩ አደረክ። ሰላምን የመሰለ ነገር የለም። ጥሩ እንቅልፍ እንኳን ከተኛን ስንት ጊዜያችን። ጥሩሽ እኔ የምልህ እንዴት ነው ጠዋት የልክበት ነገር ተሳካል? መድኃኒት በስተመጨረሻ ጉድ ሆናለች። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የዳጣ ድራማ ተከታታዮች። ዳጣ ድራማ በጣም የሚገራርሙት ነገሮችን ማሳየቱን እንደቀጠለ ነው። ውድ ቤተሰቦች፣ በዛሬው ክፍል ላይ ዳጣ ድራማ ላይ የተመለከትነው ነገር እንግዲህ በጣም የሚገርም ነገር ነበር። ያላሰብነው ነገር የሆነው ነገር ቢኖር ምንድን ነው? መድኃኒት በዳጣ እጅ ወድቃለች። ይህ በጣም የሚያስገርም ነገር ነው። ውድ ቤተሰቦች፣ ከዚህ በፊት እንግዲህ በተደጋጋሚ ከዳጣ ጋር ግብ ውስጥ እንዳለች የምታወቅ ነገር ነው። ከደረጀ ጋርም ምንም እየተስማማች አልነበረችም። አሁን ግን በመጨረሻ ሰዓት ላይ በዳጣ እጅ ወድቃለች። እቺ መድኃኒት እጣ ፈንታዋ ምን ሊሆን ይችላል? ውድ ቤተሰቦች፣ ይሄ ነገር እንግዲህ በጣም አጓጊ ነው። ምክንያቱም ደረጀ እንግዲህ መድኃኒት ምን ፈልጋ እንደመጣችና ለምን ደግሞ ከሁሉም ሰዎች ጋር እንደማትስማማና ምን ፈልጋ እንደሆነች ደረጀ ቀድሞ ያውቅ ነበር። ይህን ሁሉ ነገር አውቃለች ኦልሬዲ። ብታውቅም ግን ማስረጃ ለማርቲ ለማሳየት ማስረጃ እየፈለገች ነበረች። አሁን ግን ማስረጃውን ብታገኝም በዳጣ እጅ መጨረሻ ሰዓት ላይ በዳጣ እጅ ወድቃለችና ይህን ካሜራ እንግዲህ ምን ልታሳይን ትችላለች? ለማርቲ ታሳያለች ወይስ ዳጣ ከሷ እጅ ትቀማለች? ይሄ ነገር እንግዲህ በጣም አጓጊ ፓርት ነው የሚሆነው። ምክንያቱም በባለፈው ክፍል እንግዲህ እንዳስቀመጠች ዳጣ እንግዲህ ከሰላም ጋር ስልክ ላይ ስታወራ ነበረችና በዚህ ሰዓት እንግዲህ ሰላም የዳጣ እናት እንደሆነችና ዳጣም ደግሞ እናት እንዳላት ዳጣ የደረጀ ልጅ እንደሆነች ከሰላም ጋር ስታወራ ነበረችና ይሄ ሁሉ እንግዲህ ተቀርጾ በካሜራ ውስጥ ነው ያለውና ይሄን ካሜራ ዳጣ ከሷ እጅ ካልቀማች እንግዲህ እዛ ቤት የምፈጠረው ነገር በጣም ከባድ ነገር ይፈጠራል ብዬ አስባለሁ። ውድ ቤተሰቦች፣ እስኪ በዚህ ዙሪያ ላይ የተሰማችሁ ነገር ሀሳብ አስተያየታችሁ ምን ይፈጠራል ብላችሁ ታስባላችሁ? ዳጣ ከሷ እጅ ካሜራውን ትቀማለች ወይስ እሷ ይዛው ትወጣለች? እስኪ ሀሳባችሁን ግምት አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች፣ ይሄ ነገር እንግዲህ በጣም አጓጊ ነው። አጓጊ የሆነው ቀጣዩ ፓርት እንግዲህ አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ከፈለጋችሁ ይሄን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ይኑ። ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር፣ ላይክ በማድረግ ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች፣ በዛሬው ክፍል እንግዲህ ዳጣ ድራማ ካሳየው ነገር በጣም አጓጊ ከሆነው ፓርት አንደኛው እንግዲህ የደረጀና የማርቲ ጉዳይ ነው። ይሄ ነገር እንግዲህ በጣም አሁንም ቢሆን ስቲል ነው፣ ግን አልጠረጠረችውም። ደረጀ ግን በጣም እየተጨነቀና ጭንቀቱ ከቀን ወደ ቀን እየባሰበት ይገኛልና አሁን ደረጀ እንግዲህ በጣም በአስከፊ ሁኔታ ይገኛልና ይሄ ነገር ምን ሊያሳየን ይችላል? አቢጌል አሁን በጣም በጥሩ ኮንዲሽን ላይ ነው የምትገኘውና አቢጌል እንግዲህ ዳጣና የደረጀ ግንኙነቱን አውቃለች። እብን ያ የተወለደው ጨቅላው ልጅም የደረጀ ልጅ እንደሆነ
አረጋግጣለች። ብታረጋግጥም ግን አባቷን ስለምትወድና ቤተሰቧ እንዳይበጠበጥና ቤተሰቧ እንዳይፈርስ ስለፈለገች እሷን ዝምታዋን መርጣለች። ውድ ቤተሰቦች ቀጣዩ ክፍል እንግዲህ አሁን ያቺ መድኃኒት ተብዮ ታሳያለች ወይስ ምን አዲስ ነገር ይፈጠራል? በጣም አጓጊ ነው የሚሆነው ውድ ቤተሰቦች። ሌላው ደግሞ አድጤ እስኪ ውድ ቤተሰቦች ይሄ ነገር የተረዳችሁት ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ከዚህኛው ቤት እንግዲህ ለምን አቶ ደረጀ ወደዚህኛው ቤት ለመሄድና ከዚህ ቤት ለመውጣት ይህን ቤት ለመሸጥ ለምን እንዳሰበ የተረዳችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም እኔ እንደ ሀሳብ ይህን ቤት ደረጀ ለመሸጥ ያሰበው እነዛ ስለሚያቃዣቸው ብቻ ሳይሆን ይሄን ቤት ሽጦ ምክንያቱም ቤቱ በሱ ስም ስላለ ማርቲ ሳታውቅ ይሄን ቤት ሽጦ ለዳጣና ለሰላም የሆነ ነገር ሊያደርግላችሁ አስቦ ይመስለኛል ውድ ቤተሰቦች። እስኪ እናንተስ ምን ትላላችሁ? ደረጀ ይሄን ቤት ለመሸጥ ያሰበው ለምን ይመስላችኋል? የተረዳችሁት ሀሳባችሁን የተሰማችሁ ነገር ኮሜንት ሴክሽን ላይ አጋሩልኝ ውድ ቤተሰቦች። ሌላው በዳጣ ድራማ ላይ በጣም ከባሩና የሚያሳዝን ፓርት ብኖር እንግዲህ በዛሬው ክፍል የናታን አቢጌልና የዳጣ ጉዳይ ነው። ይሄ ጉዳይ እንግዲህ በጣም አሳዛኝ ደረጃ ላይ ነው የሚገኘው ነው ውድ ቤተሰቦች። ናታንም እንግዲህ ግራ ተጋብቷል። በዚህ ሰዓት ላይ የሚያደርገውን እያጣ ነው የሚገኘው ነው። ዳጣም ደግሞ በስተመጨረሻ ሰዓት ላይ የመጨረሻ ውሳኔዋን ተናግራለች። ወይ ኤቢን ወይ እኔን ምረጥ፣ ከሁለት አንዳችሁ ምረጥ እያለች ትገኛለችና አሁን ለናታን እንግዲህ ከባድ ጊዜው አሁን ይመስለኛል ውድ ቤተሰቦች። ምክንያቱም አቢጌል ጋርም አሁን በጣም ከሩ ይልቅ አሁን ከበፊቱ አሁን በጣም እየተቀራረቡና ከአቢጌል ጋርም ወክም እያደረጉ ሞር እየተግባቡና እየተቀራረቡ በሚገኙበት ሰዓት ላይ ዳጣ እንግዲህ የቅናት መንፈስ ይመስለኛል ወደ ቤተሰቦች ዳጣ በጣም ቀንታለችና አሁን እንግዲህ ዳጣ መጨረሻ ላይ በሱ በናታን ተናዳ እንግዲህ ከኔና ከአቢጌል ምረጥ እያለች ትገኛለች። ናታን እንግዲህ ማንን ይመርጣል? ይህን ነገር እንግዲህ በጣም አሳሳቢና አጓጊ ጉዳይ ነው ውድ ቤተሰቦች። ይህን ሁሉ እንግዲህ በቀጣዩ ክፍል የምናይ ይሆናል ውድ ቤተሰቦች። ቀጣዩ ክፍል እንግዲህ አሁን እየተሰራ ስለሆነ ተሰርቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ይህ ቪዲዮ ለብዙ ሰው እንዲደርስ ሼር፣ ላይክ በማድረግ ለድራማውና ለዚህ ቻናል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ቻው።